አልሰራም እያጫስኩና እየቃምኩ ብቻ መዋል ነው። እሺ ይልሻል፣ ግን ተግባር ላይ የለም። ስለዚህ ማን ነው እየተጎዳ ያለው? እኔ በዚህ ላይ ማን ነው የተጎዳ ያለው? እኔ እየተጎዳው ነው። ዩቱብ መክፈት አልችልም ጋይ ሶሪ። ምክንያቱም ዩቱብ ማስተላለፍበት ስልክ የት እንዳለ አላውቅም። እቃ ተደርድሮ ማለቅ አለበት። እቃውን ደርድሬ ስጨርስ ነው ማገኘው። ምን ውስጥ እንደወረወርኩት አላውቅም። ሀቡዬ ጉድ ኢቭኒንግ። ሚሚ ላቭዬ ጉድ ኢቭኒንግ ቱ ማይ ላቭ። እሺ ከዛ ስለዚህ አንተ አሁን እየቃምክ እየጠጣ የፈለቀው ነገር እያደረግ ይሄኔ አብረን እንደ ባልና ሚስት እንትን ላይፍ የለንም ብዬሻለሁ። ግን ይሄ ሁሉ ሲፈጠር ደግሞ ወንድሜ ይሄንን ነገር እንደማደርግ አያውቅም። ወንድሜ ማለት እኔ ሁሉ ነገሬ ነው። እናቴም ነው አባቴም ነው። ሁሉ ማለት ከባልሽ ጋር እንደማታረጊ ነው የማያውቀው ወንድምሽ። አያውቅም። እንደምታረጉ ነው የሚያስበው ወንድምሽ። አዎ አብረን በሰላም እንዳለን ነው የሚያውቀው። ከዛ አልሰራም ሲለኝ እኔ የራሴ መኪና ካልሆነ የሰው መኪና ተቀጥሬ አልሰራም። መኪና ይገዛለት። የራስህ መኪና እህቶች ብር አላቸው፣ ሀብት አላቸው። እሺ ላዳ ግዙልኝ በላቸው አልኩት። አንተ እስከ ሱስህን ነፃ ወጥተህ እንደ ሰው ሆነህ ምሰራ ከሆነ ግዛልኝ በላቸው። ሰርቼ መልሳለሁ፣ እቁብ ገብቼ መልሳለሁ በላቸው። ገዝቶ ይስጡክ ላዳ። አንተ እየሰራ ሰጠኸኝ፣ እኔ እቁብ ገብቼ ጨማምሬ እኔ ራሴ እሰጣቸዋለሁ በላቸው አልኩት። አንተ ከ18 ዓመት በላይ ሆነሃል። ራስህን የምታስተዳድርበት ራስህን እንትን የምትልበት ጊዜ አልፎሃል። ያንተ ኃላፊነት የለብንም አሉት እነሱ። እስካሁን መከርንክ፣ እስካሁን ሀልን ምንም ልትስተካከል ስላልቻልክ አንተ ራስህን መቻል ያለብህ አንተ ራስህ ብቻ ነህ። ማንም ኃላፊነት የለበትም ያንተ ምናምን ብሎ ሲሉት እንደዚህ ያሉኝ። በቃ አሪፍ ነው። አንተ ጎበዝ ከሆንክ ራስህን ሆነህ ለማሳየት ከፈለክ ላይሰንስህን ይዘክ እኔ መኪና የሚሰጥህ ሰው እፈልጋለሁ። አንተ ፍቃደኛ ከሆንክ መስራት መኪና አልሰራም ተቀጥሬ የሰው መኪና እና ያንቺን ቤቱን ይሸጥና እኔ መኪና ገዝቼ እቁብ ገብቼ ሌላ ቤት እንገዛለን አለ። በፍጹም አላረገውም አልኩት። እኔ ቤት ኖሮኝ እንኳን መኖር አልቻልኩኝም። በአሁን ሰዓት አይደለም ቤት እኔ ለፍቼ ደክሜ የገዛሁትን ቤት አንተ ምን ስለሆንክ ነው ለአንተ የምሸጠው? እኔ ቤት እኔ አልሸጥም። ከተስማማክ ተቀጥረህም ሆነ የቀን ስራም ሰርተህ ሆነ ተጋግዘህ ምትኖር ከሆነ ኑር። አይ አልኖርም አሻፈረኝ የምትል ከሆነ ግን እኔም ካንተ መቀጠል አቆማለሁ፣ ካንተ መታገል አቆማለሁ። ህይወት እዚህ ጋር ያበቃል አልኩት። ከዛ ለማንኛውም እኔ ቤተሰብ ጋር ሄጄ አባቴ እንዶ አስደርጌ እመጣለሁ፣ ግን እጄ ላይ ብር ስለሌለኝ 3000 ብር ስጪኝ አለኝ። ኦኬ 3000 ብር ነው የምትፈልገው? አዎ 3000 ብር ነው። ፋዘር እንደው አለማስደር ፈልገህ ነው? አላህ ይራማቸው። ግን ፋዘር በጣም ጥሩ ሰው ናቸው። በጣም እንደ ሴቶቹ አይደሉም፣ እንደ እህቶቹ አይደሉም። እህቶቹ ግን ቢያገኙኝ በቢላዋ ራሱ አይመሩኝም። በጣም ነው የሚጠሉኝ፣ በጣም። ከዛ ኦኬ 3000 ብር ከሆነ በኢቲኤም ይዤ ነበር። በኢቲኤም አውጥቼ 3000 ብር ሰጥቼው በፌስታል በምንድነው በቦርሳው ነው መሰለኝ ልብሱን በደሃ በሆነ ነገር ልብሱ 3 ቅያሬ ነው 2 ቅያሬ ይዞ በቃ ዘይሬው እመጣለሁ። አይቼው አላህ ይራማቸው ለ6 ዓመት አልጋ ላይ ነበሩ አማቸው። እኔ እንዳይሰድቡኝም ብዬ በቃ ሄድና ጠይቃቸው ምናምን ብዬ እንግዲህ አስብ። እኔ እና እሱ በፍቅር እየኖርን አይደለም። ቢሄድም ቢመጣም ለእኔ ምንም ደስታ አይገዛልኝም፣ አዘንም አይወስድልኝም፣ እኔ ምንም አያደርግልኝም። ቢቀርም ቢመጣም ማለት ነው። ከዛ ሄደ አቡዬ ሄደ ቀረ በቃ በዛው ቁርጥ አድርጎ ቀረ። ከዛ የሆነ ቀን ደወልሽለት አንቺ ሲቀር ምናልባት መንገድ ላይ ሲሄድ መኪና ተገልብጦ አደጋ ደርሶበት ቢሆን የሆነ ነገር ቢሆን ብለሽ አስበሽ ደወልሽለት? እንደገባ አውቃለሁ፣ ቤት እንደደረሰ አውቃለሁ። በምን አወቅሽ? ልጁ ትደውልልኛለች፣ ታወራኛለች። የሱ ልጅ ትልቅ ልጆቹን በስልክ ታወራቸዋለች። ልጁ ትልቅ ናት የሱ ልጅ?
አዎ ልጆቹ ትንንሾቹ የኔቹ ልጆች ታወራቸዋለች በስልክ ደውላ በቁም ነገር። ኦኬ መንትዮቹን? አዎ። ስንት አመቷ ነው እሷ አሁን? ስንት አመቷ? 18 አመት አልፏታል። ወይ ትልቅ ናታ። እሺ በዛን ሰዓት እራሱ ትልቅ ናት። ኦኬ ከዛ ስታወኒ አሁን መኪና አደጋ ምናምን ለምትይው ሙሉ በሙሉ አውቃለሁ እንደገባ በሱ ስልክ ነው ልጅቷ የምትደውለው። እሺ ደውላ ስታወራ እሷ ነግራሽ ነው በሰላም መግባቱ? አባትሽ ሴት ነው ምናምን ስላት አለ ከአባዬ ጋር ቁጭ ብሏል እየቃምህ ነው ምናምን አለችኝ። ያው መቃም ለሱ እንትን ስለሆነ ስራው ስለሆነ በቃ እንኳን በሰላም ደረስክ ወይ እንዴት ሆነ እንዴት ናቸው ደህና ናቸው ምንም ጸጥ ምንም የተናገርኩት ነገር እኔ የልጆች አላፍትና አለብኝ እሱ አላፍትና የለብኝም። እኔ ፈጣያ ከሄደ ፈስቀለለ ተገላገልሽ ታዲያ እንኳን ጥርጋለ። እሺ እንዴ አቡዬ እግሬን እንዴ ጠዋት እኔ ብበላ ባልበላ ስራ ከመውጣቴ በፊት ስራ ቁርስ ብሰራ ባልሰራ አንድ ዳቦ በልቼ ብውል ራሴን አዝዤ ብበላ መጣም እንዴ ምን አሰቃየኝ እኔ ከሱ ጋር። ለሱ ትሰሪለት ነበር? አዎ ግድ ነው። ቁርስ ትሰሪያለሽ፣ ትበያለሽ፣ ትወጫለሽ እና ግድ ሄዶ የ150 ብር ምግብ ማሪ ግድ የሚሆነው ቤቱ ለቤቱ ሰርቶ ለሚያመጣ ባል ነው። ሰርቶ ለሚያመጣ ባል በጠዋት ከነስተሽ ቁርስ አብስለሽ ባልዬ ብላልኝ ንጉሴ ብላልኝ ትያለሽ። ጥሩ ግሩ ለፍቶ ለቤቱ ገንዘብ የሚያመጣ ለቤቱ ገንዘብ የማያመጣ ተጋድሞ ውሎ ተነስቶ ለሚቅምና ለሚያጭስ ደግሞ ተነስተሽ ቁርስ ትሰሪያለሽ። ይሄማ ማበረታቻ እኮ ነው። ቁርስ ማበረታቻ ነው። በደንብ ተጋደምልኝ፣ በደንብ ቃምልኝ፣ በደንብ ውጣና ጠጣልኝ፣ በደንብ ተልከስከስልኝ ማበረታቻ ነው። ኢነርጂ ነው ቁርስ እየሰጠሽ ጭራሽ። አቡዬ እና ታዲያ እኔ ምን ላድርግ? እንደ አሁን ውጭ ከበላ ደግሞ ብር እንደ ውጭ ከበላማ የራሴ ብር ነው። 150 እና 160 ነው አጥፍቶ ይበላል። ከበላ ያንቺን ብር ነው። ለካ ያንቺው ብር ነው። ውጭም ከበላ ያንቺው ብር ነው። የኔው ጉድ ነው። ብርሽ ከሚያልቅ ጉልበትሽ ይለቅ ማሪ። ብርሽ ከሚያልቅ ጉልበትሽ ይለቅ። ተነስተሽ በጣም ታብስልሽ ጉልበቴ ሲያልቅማ አለቀ እኮ አሁን አለቀ። አቡዬ ከዛ ቀረ በዛ ወራ አቡዬ ቀረ። ከዛ በስንተኛ በአመቱ ነው በአመቱ አባቱ ሞቱ። አላህ ይርሐማቸው። አሚን ያ ረብ። እኔ በጣም ነው የምወዳቸው፣ ግን እሳቸው በጣም ጥሩ ሰው ናቸው። በጣም ጥሩ ሰው አይበረክትም እኮ ማሪ። በጣም ጥሩ ሰው ወላሂ በጣም። ከዛ ሲሞቱ በአመቱ ሙሉ በአመቱ ይሄን ልጆቼን ብሎ አይደውልም አቡዬ፣ ልጆቹ ጋር አይደውልም። ፈቲያም ስደውልም አላነሳም፣ ከልጆቹም ጋር አላገናኘውም። በምን ማን ሳንገናኝ ሙሉ ድፍን አባትየው ሲሞቱ እሱም በራሱ ስልክ አይደለም አታነሳም ብሎ በሌላ በጓደኛው ስልክ ላይ ተደወለልኝ። ከዛ እንደ ማንኛውም ሰው ተዋልደሻል ትሄጃለሽ ሄድኩኝ። ብቻ ሄድኩኝ። አንድ ቤተሰብ አልሄደም ከኔ ጋር፣ ወንድሜ ራሱ አልሄደም። ናኒድ ምናምን ስለው እኔም በጣም ስለጎዳኝ አቢባ በጣም በእንትኔ በስሜቴ ስለተረማመደ አልሄድም አለኝ። እኔ ግን የልጆቼ ሀያትም ስለሆነ መድረስ ስለነበረብኝ ደረስኩኝ። መድረስ ነበረብኝ ደረስኩኝ። ከዛ ለቅሶ ቤት ተገናኘን። አቡዬ ምንም እንዳልተፈጠረ በሰላም እንዳለ ሰው እያየው ያወራኛል። ልጆቹ እንዴት ናቸው? በዚህ ወጥቶ በዚህ ገብቶ ምንም እንዳልተፈጠረ ሰላም ሆኖ ማለት ነው። ምንም ነገር እንዳልተደረገ ለራሴ ግርም ምን ያለኝ ለራሴ ማለት ነው። ከዛ በፊት የሚያቆኝ ጓደኞቹ ከሱ ጋር የሚያቆኝ ጓደኞቹ በጣም ከስቼ ነበረ። በጣም በቃ የሆነ ስትናደጂ ስትበሳጭ ህይወትሽ ሲበላሽ በጣም ነው ራሴንም ጥዬ ነበረ። ከዛ ጓደኞቹ ሰብስበው ከተቀበረ ወዲህ ጓደኞቹ ጋር ጠርተውኝ ቁጭ ብለን እያወራን እና ኢድሪስ እንዴት ነው ለምን ተለያያችሁ ምናምን። አራ ቆየን እኮ ከተለያየን
አልኳቸው። ቆየን ከተለያየን። ልጆቹንም ደውሎ እንኳን ልጆቼ እንኳን ብሎ አመት ሙሉ አንድ ቀን አባት ነው አንድ ቀን ደውሎ እንኳን እንዴት ናቸው ምን በሉ ምን ጠጡ እንኳን ብሎ የማይጠይቅ ሰው ነው። የራሱ አላፍትና የሌለበት ሰው ነው። እኔ በነገራችን ላይ ልጆቼ ማሳደግ አያቅተኝም፣ ግን ይሄን አክል ነው ምናምን ብዬ ነገርኳቸው። ምንም ነገር አላለም። ይስተካከላል፣ ችግር የለውም ይስተካከላል። በነገራችን ላይ ቅባት የሚያሳምና አለ ምላሱ ቅባት ነው። ይችልበታል፣ ማስመጥ ይችልበታል። እሱ ስራው ነው። ከዛ 3 ቀን አደርኩኝ። 3 ቀንም አድሬ 3 ቀን አድሬ ተከታታይ ልጆችን እዛ እንትን ብዬ ማለት 3 ቀን ቆየውኝና ተመለስኩኝ ወደ ቤቴ ተመልሼ ከዛ ይሄኔ ምን አድርጌያለሁ አቡዬ ሱቄንም ትቼ ሁሉ ነገርንም ትቼ ቤት ገብቻለሁ። አልሰራም ልጄን አንዱ ልጄ ታሞብኝ አልሰራም ልጄን ሳይሻለው ምናምን ብዬ ሱቄንም አስረክቤ በቃ ቤት ገብቻለሁ። ሲጀመር ስራ ትቻለሁ። ከዛ ምን አድርጌያለሁ አስረክቤ ማለት ለማን ማለት ላከራየሽ እቃውን አጣርተሽ? ኦኬ አልቻልኩም። መንታ ልጅ ይዘሽ እንደገና ደግሞ አንዱ ታመመብኝ። ታዲያ በምን ልትተዳደሪ ነው? በእርግጥ የቤት ኪራይ የለብሽም። አስቤዛ ኬት ታመጫለሽ? ልጆች ሲጠፋ 1 ብር ከኪስሽ ይጠፋል እሱ። ከዛ በኋላ ምን አደረኩኝ? ወርቅ ነበረኝ ልጄን ለማሳከም ወርቄን ሸጥኩኝ። ወርቄን ሽጬ ልጄን አሳከምኩኝ። ልጄንም ዳነልኝ አልሐምዱሊላህ። ከዛ እኔ አሁን እዚህ ሆኜ ይሄንን ሁሉ አልቋቋመውም። ስደት ከለመሹ አንዴ ውጪ ነው የሚልሽ። ከዛ ምን ማድረግ አለብኝ? እኔ ልጆቼ ለወንድሜ ሰጥቼው ለምን አልሰደድም አልኩኝ። ቤቴ ፉል ነው። አረቢያ ማልጂስ እንዳለ ፉል ነው እንደተነጠፈ። ሱቄንም አስረክቤ ልጆቼ ሻንጣ የልብሳቸው ብቻ በሻንጣ አርጌ ፓስፖርቴን አሳድሼ ቪዛ ጀምሬ ይሄ ሁሉ አያውቅም እሱ አያውቅም፣ ምንም ነገር አያውቅም። ከዛ አንተ አልኩት ወይ አንተ ሰርተህ ልጆችህን አላሳደግ እኔን አላገዝከኝ። አንድ ልጅ አይደለም 2 ልጅ ነው። በጣም ይከብዳል። ኖሮ እንደምታየው ነው። አንተ መኖርህ ብቻ ምን ይጠቅማል ስለው ቆይ ይስተካከላል ይልሻል። ሁሌም ይስተካከላል ሁሌም የሚለኝ ይስተካከላል ነው እንጂ አንድም ነገር ሲስተካከል አይቼው አላውቅም። ሁሌም ቆይ ነው የሚለኝ። ቆይ ግን እሺ ቆየው አየሁት። ከዛ 12 ደረሰ የሰውየው 12 ደረሰ። 12 የሚባል አለ ግን በሙስሊም እንትን አይልም። ግን ከዛ ዳቦዬ እንደፍቼ አይቤን ይዤ ሁሉ ነገር አድርጌ ይዤላቸው ሄድኩኝ። እነሱ እንደዛም እያደረጉኝ እኔ ግን ለነሱ በቃ የሆነ ነገር ታውቂያለሽ ሼመኛ ነኝ። ይዤ ሄድኩኝ። ይዤ ሄጄ ምን ቢያደርገኝ ጥሩ ነው? እንገናኝ፣ ሌላ ቦታ እንሂድ። እስቲ ስለ ልጆቹ አታንሺበት። ምንም በቃ ስለ ልጆቹ እንድታነሺበትም አይፈልግም። በቃ ምንም እንዳልተፈጠባክሽ ናፍቀሽኛል ምናምን። ከዛ ዳቦን ምንም አብልቻቸው መክሰስ ሰዓት ነበረ። አብልቻቸው ቀጥ ብዬ መሽቶ ነበረ። ታክሲ እሺ ወደ ቤት ሄድኩኝ። በቃ ዛሬ እንገናኛለን ምናምን በልቶ ከወጣ ወዲህ እንገናኛለን ዛሬ በቃ ፈታ ማለት እፈልጋለሁ። አሁን ምንም እንዳልተፈጠረ ምንም እንዳላረገኝ አልኩኝና እኔ ምግቤን አብልቻቸው ቲሪ ምንም ሳሊስ ሌላ ጊዜ ተመልሼ ወስደዋለሁ ብዬ ተመልሼ ሄድኩኝ ወደ ቤቴ። ከዛ ከተመለስኩኝ ሆዴ ፓስፖርቴን አሳድሼ ነበረ። ፓስፖርቴን መጣልኝ። ፓስፖርቴን ከዛ ወደ ዱባይ ጀመርኩኝ። ወደ ዱባይ ከጀመርኩኝ በኋላ እንግዲህ ልጆችም አሁን ጠንክረዋል። ከወንድሜም ጋር መጣል እችላለሁ ወይ ደግሞ ከሱም ጋር ማስቀመጥ እችላለሁ። እንደማንኛውም ሰው ሀያት ናት፣ ከፈለገች ትጠብቃቸው። እኔ ግን ህይወቴ መበላሸት የለበትም። እዚህ ጋር ይበልጥ 3 አመት ሰርቼ ከልጆቼ ጋር አብሬ የምቀመጥበት ነገር ይዤ ገብቼ ልጆቼን ሰብስቤ እኖራለሁኝ ብዬ ቪዛ ጀመርኩኝ። ቪዛ ሲጀምር ወዲያው መጣልኝ።
ሲመጣልኝ ከዛ አልነገርኩትም ለሱ። እኔ አልኩት እኔ እየከበደኝ ነው። የሆነ ቀን ደውዬለት እኔ እየከበደኝ ነው፣ አንተም ልጆቼን ብለህ ምንም ነገር የምታረገው ነገር የለም፣ እኔ ለብቻ በጣም እየከበደኝ ነው ምናምን ስለው ያልፋል ነው የሚልሽ፣ ሌላ ነገር ምንም አይልሽም። ያልፋል፣ ቀን ጠብቂ፣ ያልፋል። መች ነው የሚያልፈው? እኔ ራሴ እየጎዳው ነው፣ እየተጎዳው ነው። መች ነው የሚያልፈው? አንተ አላፍትና ሊኖርህ ይገባል ምናምን ስለው ቆይ በቃ ካልሆነ እኔ ሄዳለሁ ወደ ኳተር ምናምን ሲለኝ እንኳን እሱ ወደ ኳተር ሊሄድ ጀዝቦ ጫቱን እንትን እያለው ነው አይደለም ሌላ ሀገር ሄዶ ሊሰራ። ከዛ እኔ ምን ማድረግ አለብኝ ብዬ ከራሴ ጋር ለብቻ